ፎቶአቸውን እያነሳችሁ ያብጠለጠላችሁ የምትሳደቡ ማለት ከሰው በታች ከአውሬ በታች የሆናችሁ ሰዎች አላችሁ። የምታሳፍሩ ይሄንን እየነኩ እንዲህ ሲያረጉ ያዩ የን ሰዎች አሉ። ሄዳን አልጠየቅናቸው ምን እያረጋችሁ ነው? ለምንድስ ነው ይሄንን ያረጋችሁት ብለን I'm not judging anyone ጃጅ አላረግ መርሐባ ይሄንን ቪዲዮ ለዚህች ሴት ሼር አድርጉልኝ። ባረከላሁ ፊኩም። በመጀመሪያ ሰላም አለይኩም ወራህመቱላህ። እኔ ከአንዴም 10 በላይ ቪዲዮአቸውን እያየሁ ግን ወጥቼ ለማውራት እንኳን እስኪ ቆይ ትንሽ ይረጋጋ ብዬ እያሰብኩ ነው። ግን ውስጤ ላይ አንድ ጥያቄ ስላለ ያንን ጥያቄ መጠየቅ ስለምፈልግ ሼር አድርጋችሁ አድርሱልኝ ለሷ፣ አሊያም ደግሞ እህት ወንድሞቿ ይመልሱልኝ። እንግዲህ ምንድነው በመጀመሪያ ደረጃ እንደ ሐሳብ የምሰጥሽ አንድ ነገር ቢኖር እስቲ እንደ ሐሳብ ትንሽ ብትረጋጊ ማለት ትንሽ በቃ ይሄ የሴትነት ሀያ የሙስሊምነት ሀያ አንዳንዴ እኮ እድሜ ራሱ ያስተምራል ይላሉ አይደል እንዴ? እስኪ እንደ እድሜ ያንቺ እድሜ ግን እየጨመረ ሲሄድ እንደው ነገራቶች ሁሉ እየባሱብሽ ነው እየሄዱ ያሉትና ቢያንስ እንደ ሐሳብ ትንሽ ብትረጋጊ የሚል ሐሳብ አለኝ። በመቀጠል በእርግጥ እቺ ሴት ይሄ ከመጅሊሱ ምርጫ በኋላ ያለው ነገር በጣም ብሶባታል። አንዴ ወጣ ትሳደባለች፣ አንዴ አሽሙር ትናገራለች። አይታችሁ ከሆነ ቪዲዮውን። ምክንያቱም እሷ መጅሊሱ እንትን ላይ ስልጣን ላይ እንዲቀመጥ የምትፈልግ አይነት ሰው አለ። ያ ነገር ስላልተሳካ በጣም ልቧ ተቃጥሏል። ለዛም ነው ብለን ኦኬ እንዘላለን። አሁን ላይ ግን ሐቂቀተን ለመናገር ምናልባት ከዚህ ሰው ወይንም ከዚህ ሙፍቲ ከነሱ ጋራ በአቋም የማንስማማ በአቂዳ የማንስማማ ሞታቸው ምንም ያልመሰለን ሰዎች እንኳን ሐቂቃ ለመናገር ይሄ ሰው ሞቶ ተቀብሮ እስከሚያርፍ እንኳን ወተን አንድ ነገር ለመናገርና ወተን አንድ ጥያቄ እንኳን ለመጠየቅ ይሄ የሙስሊምና የሰውነት ሀያ ይዞን ዝም ያለበት ሁኔታ አለ። አንቺ ግን አንዳንዴ እንደ ፓስተሮችም ህልም ታያለሽ። አንዳንዴ ወተሽም ፈትዋ ትሰጫለሽ፣ አንዳንዴ ወተሽም ትዘደቢያለሽ፣ አንዳንዴ ወተሽም ታከብራለሽ። አላሁ ሙስተዓን ማለት ሲመስለኝ አንቺ ለሐቅ የቆምሽ ቢሆን ኖሮ ብዙ የምናገራቸው ነገራቶች አሉ፣ ብዙ ማመጣለሽ ማስረጃዎች አሉ። ለሐቅ ቆመሽ ነው ወይስ የፎሎወሮችሽ መጨመር የቪውሽ መጨመር ላይ ነው ያለሽው አንቺ? ይሄንን ስራ እየሰራሽ ነው ወይስ እውነት ለሐቅ የቆምሽ ነው? እውነት ለሐቅ የቆምሽ ብትሆኚ ኖሮ ሐቂቃ ለመናገር ትላንትና እነዚህ መሻይኾችሽ ወይንም ደግሞ አሁን ሞቱ ብለሽ አዋራ መታነሽላቸው መሻይኾችሽ እየወጡ የኔን አቂዳ ያልተከተለ ኦኬ የኔን አቋም ያልያዘ ሞሊድን ያላከበረ ካፊር ነው ብሎ የጀሃነም ነው ብሎ በግልጽ አውጥቶ የጀነት ሚፍታህ እጃቸው ላይ ያለ ይመስል ህዝቡን የጀሃነም ሲያደርጉ እውነት ለሐቅ የቆምሽ ብትሆኚ ኖሮ ወተሽ አንድ ነገር ተናግረሻል? ኖ ብለሻል? አላልሽም። ምክንያቱም ውሸታም ስለሆንሽ። ኦኬ ያንቺ መሻይኾች እያንዳንዱ የኛ መሻይኾቻችንን ስሞችን እየጠሩ ከና አባቶቻቸው ስም እየጠሩ እነዚህ ካፊሮች ናቸው ብሎ ሲያከፍሩ ወተሽ ኖ ሙስሊምን ማክፈር ብለሻል? ልክ አሁን ለኛ ፈትዋ እየሰጠሽ እንዳለሽ የዛኔ ፈትዋ ሰጠሻል? አልሰጠሽም። ምክንያቱም ውሸታም ስለሆንሽ፣ ምክንያቱም ውሸታም አስመሳይ ስለሆንሽ። ኦኬ በማስረጃ ላምጣልሽ። ሞሊድን የማያከብር የጀሃነም ነው በሚለው ቢያንስ ሐቂቀተን ዛሬ ላይ እኛ እኮ ማለት ነው ይሄ ሰው እንኳን ሞተ ብንል ኖርማል በጀስቲስ ኖርማል ወላሂ ኖርማል ነው፣ ምንም አይደለም በቃ። ምክንያቱም ይሄ ሰው በቁም እያለን እኛን የጀሃነም ሲያደርገን የከረመ ሰው ስለሆነ ማለት ነው። የዛኔ ለምን አልተናገርሽም? ወተሽ ላምጣላችሁ ቪዲዮ። መውለድ የሚጠራካለ የጀሃነም ሰው ስለሆነ እሱ በሄደበት ወዲያና መሄድ አያስፈልግም፣ ጓደኝነቱም አያስፈልግም። እሱም ለብቻው ለምን በዚህ ጊዜ አልተናገርሽም? ይሄ ሰው በህይወት እያለ ካፊሮቹን ወዳጆቹ አድርጎ ካፊሮቹን ወንድሞቹና እህቶቹ አድርጎ ሞሊድን የማያከብርን ዋህብያ ብሎ የጀሃነም ነው ብሎ ስም ሲሰጥ ለምን አልተናገርሽም? በዛ ሰዓት ለምን አልተናገርሽም? ሌላ ኡስታዝሽንም ላምጣልሽ። እያንዳንዱ የኡስታዞቻችንን የመሻይኾቻችንን ስም ጠርቶ ካፊሮች ናቸው ብሎ በግልጽ አውጥቶ ሲናገር አንቺ አልነበርሽም አይደል? ግን ደግሞ እርግጠኛ ሆኜ የምነግርሽ እነዚህ ቪዲዮዎቹ ሁሉ ደርሶሻል። አንቺ ግን መልስ አልሰጠሽም። ምክንያቱም ውሸታም ስለሆንሽ። እንየው። አሕመድ ኢብኑ አብዱልሐሊም ኢብኑ ተይሚያ በመባል የሚታወቀው እንዲሁም ተማሪው ኢብኑ ቀይም አልጀውዝያ
ሙሐመድ ኢብኑ አብዱል ወሃብ የዚህ አፈንጋጭ ቡድን ዋነኛ መሪዎች ናቸው። ሙስሊሞች በፍጹም አይደሉም። እሺ ለምን በዚህ ጊዜ አልተናገርሽም? በመቀጠል ደግሞ ዑለሞች የነብዮች ወራሾች ናቸው፣ ዑለሞች የአንቢያዎች ወራሾች ናቸው ብለሻል። እስቲ ንገሪኝ፣ የትኛው አንቢያ ነው? ያኒ የትኛው ወራሽ ነው? ሬሳው መሬት የሬሳውን ሳጥን ሰዎች ተበሩክነት እንዲያረጉበት እንትን ያደረገው እስቲ ንገሪኝ፣ የትኛው አንቢያ ነው? የትኛው ነብይ ነው? ሌላኛው ሃይማኖት ተከታይ ወይ ሌላኛው ካፊር ቆሞ የሚቀድስበት ሬሳ የትኛው ነብይ ነው? የትኛው አንቢያ ነው ይሄንን ነገር ያደረገው? እንግዲያውስ ይሄ ሰው የነብዩና የነብዮችና የአንቢያዎች ወራሾች ከሆነ እስቲ ንገሪኝ፣ የትኛው አንቢያ ነው? የትኛው ነብይ ነው ሞሊድን ካላከበራችሁ የጀሃነም ናችሁ ያለው? አለ ደሊል አለሽ? የለሽም። አልኩሽ እኮ አልኩሽ፣ ውሸታም ነሽ። ለሐቅ የቆምሽ አይደለሽም። የራስሽን ስሜት እያጣጣምሽበት ያለው ሁኔታ ነው ይሄ ጉዳይ ማለት ነው። الحق يقال. السلام عليكم.